ራቁቱን ካንቺ ጋር ትልቀቀው። ለምሳሌ አሁን እንዴ ሲጀምር ፎቶ እና ቪዲዮ የተያዘው ካንቺ ጋር አይደለ? ራቁቱን ነው እንዲያሽው መክሰስ ይችላል እኮ እንደዛ ከሆነ። ካንቺ ጋር ከሆነ ደግሞ ነገር አይነት ቪዲዮ ከሆነ ደግሞ አንቺ ምንሽ የምትጎጁት ልቀቂዋ። ምንም እኮ አዲስ ነገር የለውም። ግን ደግሞ ለብቻው ከሆነ ቪዲዮ ይዘሽበት ምናምን ከሆነ መክሰስ እኮ ይችላል። የማይመስል ነገር ለባለቤት አትንገር ማለት ይሄ ነው። ይሄ እኮ ሰብአዊነቱን ነው የተጋፋሽው። ይሄ በህግም ያስጠይቅሻል። ይሄ ፋራነት ነው። ይሄ ብልጥነት አይደለም ሩታ። ይሄ ትክክል አይደለም። ምንድነው እሺ? አሁን አብርሃምን የራቁት ቪዲዮ ምናምን ይዛበት የሆነ ነገር ሲለፈልፍ ቪዲዮ ቀርጻው ምናምን ነው ወደሷ የተመለሰው። በግድ እንዲስምሽ ቪዲዮ እንዳሳየሽ ቪዲዮ እያሳየሽው እንዲስምሽ ቪዲዮ እያሳየሽው እያስፈራራሽ አቅፎሽ እንዲተኛ ከዚህ በኋላ አብርሃምን በቁጥጥር ስር ያረግሽው ፈልጎና ወዶ ሳይሆን አንቺን በፍቅር ወይም ደግሞ እንደ ልጅሽ አባት ከዚህ በፊቱ እንደነበራቸው አይነት ሪሌሽን ሳይሆን በቪዲዮና በፎቶ አስፈራርተሽው ምናምን ነገር ምንድነው የሚሰጥሽ ስሜት? ምንድነው የሚሰጥሽ ደስታ? እርግጠኛ ነሽ አብርሃም የመጣው ያለ ፍላጎት ነው እያለ ነበር ከሰማሽ? እሱ የተመለሰው ፋይሉን ስላሳየሽው ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። ገባሽ አይደል? ቪዲዮዎቹ አይጠፉም በሚለው ሀሳብ ነው ስማሙ ነው። ገባሽ አይደል? የመጣው ከልቡ አይደለም የመጣው። ከመጀመሪያ ደረጃ ብቻዬን ብለሽ ነው የጠራሽኝ። እሺ መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ። ስለዚህ አንቺም ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽኝ ነው የመጣሁት። ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋም። ለምን ነው ታጠፋው? አላጠፋም። ምክንያት እናንተ ልጆች ወዴት ነው እየመራችሁ ያላችሁት? ይሄንን ነገር አረጋጉት፣ ስርዓት ያዙ። ተው፣ ይሄ ደስ አይልም ሩታ፣ የምሬን ነው የምልሽ። ሁለተኛ ዙር እንደገና ልጁን እንደዚህ ተዩ። በቃ ለምን አታዩም? በቃ ምንድነው የሚጨምርልሽ እንደዚህ መሆኑ? እስኪ ንገሩኝ። ይሄንን ስለምታገኝበት ነው፣ ይሄንን ደስታና እርካታ ስለሚሰጣት ነው እንደዚህ እያደረገች ያለችው ብላችሁ በዝርዝር ንገሩኝ።